የትኛው ሰራዊት ነው ደግሞ? ዲኤምኤፍ ማለት ድስት ሙሉ ፍርፍር ማለት ነው። እንደዛ አትልም እንዴ? ቀረብ አድርገሽ ላኪ። አሁን አሪፍ ነው። አንተ እኔ ራሴን ብጥል አንስታ አበላኝም እንዴ? አረን አልበላም። ሲጀምር እኔ ቪጂቴሪያን ነኝ እኮ። እኔ ሰው ፊት ከሰው ጋር ነኝ። አትቆጪኝ ወይስ መጣት መችኛለሽ? ሻወር ወሰድኩ እኮ። ምን ደህና ነገር ተደብቀ ማድረግ ጀመርካ እንዴ? ሰው ያየው ነገር አይሳካም ብራዘር። ስኬቶችን ድብቅ ነው ማድረግ ያለብህ። ነገሩ ራስን ጥለህ ነበር እንኳን አንተ እኔ ራሴን ብጥል አንስታ አበላኝም እንዴ? አረን አልበላም። ሲጀምር እኔ ቪጂቴሪያን ነኝ። ቲሸርትሽም አረንጓዴ ነው። ነገሩ እንትን መስል የሆነ ጎመን ወይ ቆስጣ ምናምን ትመስል ትመራለህ። መልኬ ጉማሬ ነው። አነፋ እንትን አለ እንዴ? እኔ ነኝ ያለ እንትን አለ። ምን እኔ ነኝ ያለ ምን ፈልገህ እንትን እኔ ነኝ ያለ ዲች እነዚህ አይነት ነገር ፈታኝ ነገር እንትን አትበለኝ። በቃ ማን በቃ የሆነ ስለኔ ያሉበት ህይወት አለ እየገፋሁት ያለው በቃ ፈተና አትሁንብኝ። በቃ እኔ ገንዘብ አትጠይቀኝ። እኔ አዋቂ ቤት ከመሄድ ብዬ ነው ለዲች ብዬ። ሂድ። እሺ እንትን ባለፈው ድልድዩ ጋር አደናቅፎ ነበረ። ሙጬ ነበር ማለት ነው። እኔን የመጨረሻ 10 ብር ነው የምሰጥከው። በኋላ እንዳትጠይቀኝ። የመጨረሻ 10 ብር ነው ሲጀምር እኔ ነኝ ያለ አበደ ይመች ግን ያራዳች ቀርጠን ጨረሰ። በቃ ቁረጩ። ስማ እንደቹ መልስልኝ። ባለፈው እንደዚህ እንትን ማንም ያረሳሳል ነው ሲጀምር እንዴ? ባለፈው 100 ብር ተበርቻለሁ። ቀረጻ ማለት እነዚህ እኔ እናንተ ሲጀምር ቲክቶክ እያላችሁ አትጥሩኝ። እንደዚህ የራሴ ገንዘብ አለ አንተ እኮ ማን ከለከለ ነው? ምንድነው እኮ ግብሩ የራሴ ነው። መፍትሄ ነው ስለ አለመስጠት አልጨሽል ነበር ከመጀመሪያ። አረ አወኩሽ እንትን ታበዛላችሁ እኮ እኔ ሰው ፊት ከሰው ጋር ነኝ። አትቆጪኝ ወይስ መጣት መችኛለሽ? እነዚህ ፍርፍሩ እንዳቢው አንቺ ምን እንዳለኝ በጣም ይጠላው አስልኩ ራሱ በማጣት ነው የምዘጋው። ደግሞ እንዳነግረው እንደዚህ በማጣት ስልክሽን ዘጋ ምናምን እኔ ህይወቴ ሲበጣበጥ ቀብድ የሚገባል ነው መስመስለው። በጣም አንተ አሁንም እየጨቃጨቅ ነው። እኔ እርግብ የሆነች ሸከስ ነው ይጠብቅ ማለት የዋ ጠበስ አረ የውጭ የሚያዱ ጫኩሊስ ማለት ነው። ለሊስ ምሳሌ ነው 22 ባቡር ስጠብቅ ያገኘሁት ስሯ ከ22 ጀርባ ማለት አይዶር ማልኩ ነው። አይ ዶንት ጊቭ ሺት ማለት ምን ማለት ነው ደግሞ ሰገር አልሰጠም። አስተማርክም እንደሱ ስትል ከባህሩ ሱቅ ሶፍት አምጣልኝ በእናትህ። መጻወዶ ቤት ሀገራችን በባህር ጉዳይ ውጥረት ውስጥ ገብታለች። አንተ ወጠሬም ብለህ ባህሩ ጋር ሶስት ትልከኛለህ። ጨባ እናት 2 አመት ታገሽኝ፣ ህይወትሽን ነው የምቀይረው። ካልሆነ ደግሞ ጸባይሽን እቀይረዋለሁ። ታጋሽ ትሆኝልኛለሽ። ሁለተኛ ያላል ቢልሽ ተላላመጣለህ አንቺ። ኧረ እየደወለች በጣም እያስቸገረች ነው። ኧረ ሚስትን ተበላ እናቴ ደግሞ ይችላል። ምን እሱ ከኔ ተሽሎ ነው። እርግጥ ነው ብር አለው። አይሱዙ ላይ ነው ከሰል የሚሸጠው። እርግጥ ነው አቋሙ ምናምን እንትን ነው። እሱም ከጫኝ መብራት ስለሆነ ነው። ከኔ ተሽሎ ነው ታዲያ። ኧረ የሚገርም ሰውዬ ነው። እንኳን አለፈችና እናቴ። እርግጥ ነው እሺ፣ አሁን ቤት አለው። ከኔ ተሽሎ ነው ታዲያ። ካንተ የተሻለ ሰው ነው። እርግጥ ነው ሰፖርቲቭ ጓደኞች አሉት። ከኔ ተሽሎ ነው ታዲያ። አንቺ ጀለሳሉኝ እናሳ ሂጂ ጥርግርግ ጋርግሽ ተርጋቸውን እበላለሁ። እናቴ በጣም የምታስጠላ ሆዳም ነገር ነው። እና ሆዳም ስትር ማለት ነው 400 ብር ካለ እኔ ጋር 20 ብር አለ። አዋተን እኮ ሲያደርግ ማለት ነው 20 ብር ምን ያደርጋል? 400 ብር ካለ ግማሽ እንጀራ እንጨባለን። 400 ብር ትላለህ። 400 ብር እኮ 40 ዲች እኮ ነው እኮ። አንተ በዝርዝር እያሰብከኝ ነው። ግን ሚስትን ጅምላ ሻጭ ይበላህና እንደዚህ አይዳስብ። ሰፋ አድርጋ አስብ። ሰፋ ነው ሂጂ ነው እዛ የሺሻ ቤት ቀላቢ ሚስት መላት እቺ ከኔ ተሽሎ ነው። ብር ሊኖር ይችላል፣ ቁመናው ሊያምር ይችላል፣ ቀይ ሊሆን ይችላል። ከኔ ተሽሎ ነው ወይ? በጣም ካሰጋ አንተ ራሱ ከኔ ተሽለ ነው። ከኔ ተሽለ ነው ወይ? ከኔ ተሽለ ነው ወይ ነው ጩኸት ነው ከኔ የሚሻለው አንተ። ኧረ አንተ ምግብ ካለ እናንተ በልተን ውጣ አይደል? ነገር ካለ ምናምን ትላለህ። የሚያገኙትን ዲደብሊው በልቼ ነው ተሰና ይሄ ጦርነት ምን ዜና ምን እንደበላ። ኧረ እኔ ድንቾት ማለት ነው በእናትህ። ለዚህ ጋማኛ ጋር ምን ትላለህ? ዲኤምኤፍ አለኛ ቤት ምንድን ነው? አንተ የትኛው ሰራዊት ነው ደግሞ? ዲኤምኤፍ ማለት ድስት ሙሉ ፍርፍር ማለት ነው። እንደዛ አትልም እንዴ? ቀረብ አድርገሽ ላኪ። አሁን አሪፍ ነው። ይኸውልህ በቃ እንደዛ ከሆነ ማርች ጋር ሄደ ማለት ነው። ቢዲቢ እንብላ ዝም ብለህ። ምንድነው ደግሞ በዱቤ በየረት ማለት ነው። ይሻለናል። በእናትህ ይሻለናል። ኧረ በእናትህ ካርድ ዘጋ 10 ብር አለ እንዴ? በእናትህ ልካልኝ። ቶሎ በል። ምን መድኃኒቱን የምልክልህ የለኝም መሰለህ ብር በዚህ ሰዓት አስር ብር ጠይቀህ። ኧረ በዚህ ሰዓት ካልጠየኩህ መች ተጠይቀህ በእናትህ። እኔ የለኝም። ምንድነው የላክሽልህ? ወይ በእኔ ተላከው። በዛ አድርገህ እሺ፣ በዛ አድርገህ የፈረንጆችን አንቺ ምንድን ነው አንተ? ሀበሻ እኮ በጣም ኩሩዝ ነው እና እንደዚህ ልፊያ ምናምን አይወድም። ምንድነው ሀበሻነት ሰጪነት ነው። ሀበሻነት ፊደል አደራደራችን ራሱ ስርዓት ያለው ነው። ስለዚህ ምንድነው ማለት ሄለው የፈረንጅ እሺ፣ ማንጎም የፈረንጅ ሀበሻ ብለው እንዳያታሉ። በጣም ሀበሻነት ሰጪ ህዝብ ነን እኮ በስመ አብ ታውቃለህ አይደል? እናት ካለች አጊጥ አባት ካለ ሩጥ አይደል የምንለው ሀበሻ። ሄለው ማንጎም የፈረንጅ አቮካዶም የፈረንጅ እንቁላልም የፈረንጅ ዳቦም የፈረንጅ
እንጀራ ራሱ የፈረንጅ አድርግልኝ እሺ። ከሌለም በቃ በረኪና ቢሆን የፈረንጅ ይዘልኝና አዳይን ደግሞ በፈረንጁ ልሙጥሮ ከጻፈውና ከፈረንጆቹ ጋር ስራ ጀምሬያለሁ አቃልላለሁ። ምን ለለነው አትሰደድ ከበሻ ጋር አልሰደድም ብራዘር አትስጋ ምን ሆነ ነው ከበሻ ጋር ስንሉ የደም ገንቦ ራሱ ይመጣዋል አንተ የደም ገንቦ እና ታዲያ አንተ በደንብ ገንቦ ነህ ብራዘር አታዝገኝ ሲጀምር የሆነ ፈረንጅ ነው እንዲሰራኝ ነገር በጣም ቆንጆ ውስጥ የሚመስል የሚገርም ቃ ነው ማንጎ ራስ ነገር ነህ ግን አንተ ማንጎ የፈረንጅ አበሻ ድቅል ነው አንተ መልክ ድቅል ነህ በጣም ሽባ ሰው ነገር አንተ ሳልነግረህ ማለት ሃፒ ኒው ይር ለፈረንጆቹ